እድሜያችሁ እየጨመረ ሲመጣ በተለይ ደግሞ ከ40 ዓመት በላይ ሲሆነን ዱብ የሚሉ ነጭ ነገሮች ሰውነታችን ላይ መውጣት ይጀምራሉ። እግራችን ላይ ወይ እጃችን ላይ ወይ ፊታችን ላይ ሊጀምሩ ይችላሉ። ከዛ ብዙ ጊዜ መጠናቸው አይጨምርም፣ ግን ቁጥራቸው እየጨመረ ይሄዳል። እነዚህ IGH እንላቸዋለን ወይም ደግሞ ኢዲዮፓቲክ ጉቴት ሃይፖሜላኖሲስ ማለት ነው። ዶክተር አደራጀው ብርሃን እባላለሁ። ቆዳና አባላዘር ስፔሻሊስት ሐኪም ነኝ። የምሰራው በዶክተር ፍትህ ልዩ ቆዳ ክሊኒክ ነው። IGH ወይም ደግሞ ኢዲዮፓቲክ ጉቴት ሃይፖሜላኖሲስ ምክንያቱ የማይታወቅ ግን ደግሞ ከእርጅና ጋር ተያይዞ ወይ ከፀሐይ ጨረር ጋር ተያይዞ ወይም ደግሞ ቆዳችን ላይ የሚደርሱ ትንንሽ ጉዳቶች ጋር ተያይዞ ወይም ደግሞ በተፈጥሮ ተጋላጭነት ምክንያት ሊመጣ የሚችል ሰውነታችን ላይ ከ0.5 ሴንቲሜትር በታች ሆነ አንዳንዴ ግን ከ1.5 ሴንቲሜትር ሊደርስ የሚችሉ ዱብ የሚሉ ነጭ ነገር ሙሉ የቆዳ ከለራቸው መልቀቅ ያለባቸው ነጭ ነገሮች ሊወጡ የሚችሉ ነገሮች ናቸው። እነዚህ ያው በራሳቸው ምንም ነገር አያደርጉም። አብዛኞቹ ሰዎች እድሜያቸው ከፍ ያለ በቁጥር የመጣባቸው በተለይ ደግሞ ከ30 እስከ 40 ዓመት ሲሆናቸው 50% የሚሆኑ ሰዎች ይኖራቸዋል። ከ40 ዓመት በላይ ሲሆን ደግሞ እስከ 80% የሚሆኑ ሰዎችም ሊኖራቸው ይችላል። ከ80 ዓመት ስንደርስ ደግሞ ኦልሞስት 90% የሚሆኑ ሰዎች ሁላችንም ይኖርናል። የሕክምና አማራጮች ላይ የሚቀቡ ነገሮች ማድረግ ይቻላል። ኬሚካል ፒሎችን መጠቀም ይቻላል። ኢቭን የበረዶ ሕክምና ራሱ መጠቀም ይቻላል። የበረዶ ሕክምና አንዴ 5 ሰከንድ የሚፈጅ ነገር መርጨት በ4 ወር ውስጥ እነዚህ ነገሮች ለውጥ የማምጣት ነገር ሊኖረው ይችላል ማለት ነው። ያው ሕክምና ከተፈለገ እነዚህ ነገሮች አክሞ መሞከር ይቻላል። ግን ለአብዛኛው ሰው ያን ያህል ጉዳት የሚያመጡ ነገር ስላልሆነ መተውም አንድ አማራጭ ነው ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ።